አደይዬ ምንም ሳትሆን ስለወጣች በጣም ደስ ብሎኛል። ማን ነው ደስ ያለው ማለት ነው? እድሜ ለደመቀ። እንግዲህ ደመቀ ሲያያት እንዴ ደመቀ አለችው። አታውቀኝም እንዴ እረሳኸኝ እንዴ ማለት የክርስትና አባቴ እኮ የክርስትና አባት ነው እንዴ ስትለው፣ እንዴ አንቺ አደይ ነሽ እንዴ? ወይኔ ልጁ ለን እኮ ስለተገናኘን በጣም ነው የረሳውሽ አላት። ከዛም በኋላ በፍጹም አትነካትም እሷንም አለው። እንዴ ለምን እንደዚህ ትላለህ? እንደዚህ አይደለም እኮ ስምምነታችን ሲለው፣ በፍጹም የቱንም ያህል ስምምነት ቢኖረን በፍጹም እኔ አልሰጠህም ብሎት አዳናት ማለት ነው። በጣም ደስ ብሎኛል። አደዬ እኔ ምስኪን እሷ እናቷንና እህቷን የምታስተዳድር እንዲሁም ደግሞ ቤተሰቦቿን የምታስተዳድር ጠንካራ እህት ነች። ይችን ልትነካት አትችልም በፍጹም። እኔ ሙቼ ነው ቁም ያለው ማለት ነው። አይ ዴቭ እንግዲህ በፍቅር ጨልሏል፣ እንጎልልል ብሏል ማለት ነው። ጭራሽ ኤላ ራሱ እንኳን ሰላም መጣሽ ብሎ ሊላት ሲል እንዴት ፍቱ እንደተቀያየረ ማለት ነው። ጭራሽ ባርኮት አፍቅሯታል ሲባል ምን ሊሰማህ ይሆን ዴቭ ማለት ነው? ገና ካሁኑ እንደዚህ ይሆን ዴቭ? ከአንተ በፊት ፍቅር ይዞት ግን እሱ አርፎ ተቀምጦ እሱን ስሰማ ምን ሊውጥህ ነው? ዴቭ እንግዲህ ለአደይ አንዲት የምወዳትና የማፈቅራት ልጅ ነበረች፣ ግን ደግሞ እሷ ሌላ አፍቃሪ አላት ማለት ስትለው፣ ጓደኛዬ ነው ደግሞ ቢገርምሽ እኮ እሱን እምቢ ብለዋለች፣ እኔ እንዳልጠይቃት እኔንም እምቢ ብትለኝ ብዬ ፈራሁኝ ሲል፣ እንዴ እሱንም እምቢ ያለች ማለት አንተንም እምቢ ያለች ነው እንዴ? ምናልባት እኮ ለአንተ ያላት አመለካከት የተለየ ሊሆን ይችላል። ስለዚህ ብትጠይቃት ባይ ነኝ አለችው። ከዛም በኋላ እሺ ለማንኛውም አትጨነቂ፣ ብርሃኔ እንደሆነ ትገኛለች አላት። በጣም ተጨነቅ ያለው ባርኮቴ፣ ምን እንደምልህ ራሱ እኔ በፍጹም አላቅም። ምክንያቱም እህቴ ሀገሩን አታቀው ምኑን አታቀው እያለች በጣም ተጨነቀች። እሱም ደግሞ እቅፍ አድርጎ የእውነት በደንብ ነው ትሪት ያደረጋት። ሰላም ውድና የተከበራችሁ የቻናሌ ቤተሰቦች እንዴት ናችሁ? ሁሉ ሰላም፣ ሁሉ መልካም። እኔ እግዚአብሔር የተመሰገነ ይሁን ደህና ነኝ። ለዚህ ቻናል አዲስ የሆናችሁ ሰብስክራይብ በማድረግ ቤተሰብ የሆኑ ነባር ቤተሰቦች ደግሞ ስለምትከታተሉኝ ከልብ አመሰግናለሁ። አደይ ድራማ እንደቀጠለ ይገኛል። አደይዬ በሰላም ወጥታለች እና ገዳይ አፍቃሪ እንግዲህ ምን ሊውጠኝ ነው? ምን ላደርግ ነው? እኔ እኮ እሷን እወዳታለሁ አፈቅራታለሁ ሲለው፣ ደመቀ ደግሞ እሷን ብትረሳት ነው የሚሻለው፣ እሷ ላንተ የምትገባ አይነት ሴት አይደለችም። ከሀገሯ ራሱ አባቷ አንድ ባለ ሀብት ሊድራት ከዛም ልጣን የመጣችው፣ ከዛም በኋላ ገጠር ሄዳ አታውቅም። ስለዚህ ተዋት፣ ህይወቷን ትኖርበት፣ እናቷን ትጥሩበት፣ እንዲሁም ደግሞ በሽተኛ እህቷን በደንብ ታስመርምርበት እና እንዴት ነው እስኪ ንገረኝ፣ ፍቅሩ እንዴት ይወጣልኛል ሲል፣ አይዞህ ቀስ በቀስ ይወጣልሃል፣ እኔ እንዲወጣልህ ትሪት አደርግሃለሁ፣ የኔን እርዳታ ትፈልጋለህ እንዴ? የኔን እርዳታ ትፈልጋለህ እንዴ አለው። ከዛም በኋላ አይ በቃ ችግር የለውም፣ ለማንኛውም ግን ፍቅር በጣም ከባድ ነው ሲለው፣ አይዞ ብሮ ምንም ችግር የለውም አለው። ዴቭና ባርኮቴ እኔ ምንም እንቅልፍ ተኝቼ አላደርኩም፣ ስለዚህ የግድ ሄደን ፖሊስ ጣቢያ ማመልከት አለብን ብለው፣ አሁን እኮ 24 ሰዓት ሞልቷል ብለው ዴቭና ባርኮቴ ሄደው ፖሊስ ጣቢያ አመለከቱ። በጣም ይገርማል። ሊዱ እንግዲህ ይቺ ቀበጧ ማለት ነው፣ እስኪ ተነስተሽ ምግብ ስሪልኝ ስትላት፣ ምን ችግር አለው? ሁሉንም አባረሽ ጨርሻቸው፣ ስለዚህ ለምንድን ነው ለእኔ ምግብ ማሰሪልኝ አለቻት። ቆይ እኔ ስታይኝ አንቺ ሰራተኛ መስልሻለሁ? ደግሞስ እኔ ምን አገባኝ ታውቂያለሽ? አሁን የቀረሽኝ አንቺ ብቻ ነሽ፣ አንቺንም ደግሞ በቅርቡ አስወጣሻለሁ ስትላት፣ አይ ቆይ ግን እኔ ምን አድርጌሽ ነው? እንደገና ደግሞ አደይስ ምን አደረገች? እስኪ ንገሪኝ።
አደይ ያደረገችሽ ነገር አለ? አረ ምንም ነገር አላደረገችሽም፣ ግን አንቺ በጣም በቃ ሁሉ ነገር በጣም የምትደብሬና የምታናድጅ ልጅ ነሽ አለቻት። አይ እሱን እንኳ እኔ ራሴ ብናገር አይሻልም? አርፈሽ ተቀመጪ፣ አርፈሽ ብትቀመጪ ይሻልሻል አለቻት። ዴቭን አብረን እንደንስ ስትለው ሊዲያ በፍጹም አላደርገውም አላት። ምን ችግር አለው ወንድሜ፣ ምን ችግር አለው አብረን ብንደንስ፣ በዛ ላይ ደግሞ ደብሮኛል ስትለው የራስ ጉዳይ አትጃጃይብኝ ብሎ በጣም ተናዶ ገፍትሯት ከዛም በኋላ ተኛ። እውነት ለመናገር አሁን ዴቭ በፍቅር ጥልም ስላለ በጣም እየተጨናነቀ ነው። ክችን አደይዬ ምግብ እየሰራች ከኋላዋ መጥቶ እቅፍ ሊያደርጋት ሲል በጣም ጮኸችበት። እንዳትጠጋኝ ብያህል ነበረው ያጠገቤ ምንድን ነው የምትለው? ደግሞስ ነግሬህ የለም ወይ ስትለው ኧረ በጣም ይቅርታ ደሞ እኮ እኔ ናፍቀሽኝ ስለነበረ ለዛ ነው እንጂ ለሌላ አይደለም አላት። አይ ምንም ሆነ ምንም አይመለከተኝም፣ ብቻ እኔ አያገባኝም በማለት በመገላመጥ መለሰችለት። ኦኬ እንደዛ ከሆነ እሺ፣ ለማንኛውም ግን አሁን እያለ ይቅርታ ሲላት ሊዱና ፍቅር መጡ። ቆይ እዚህ ቤት ምን እየተካሄደ ነው ስትል አረ ምንም በቃ ዘይት አቃጥሎኝ ነው አለች። እና ለዘይት ነው እንደዚህ የሆንሽው አለች ሊዱ። ለዘይት ነው እንደዚህ የሆንሽው አለቻት። አረ በጣም እኮ ያቃጥላል። ብርሃኔ መንገድ ላይ ወርቃ እንግዲህ ከዛም በኋላ ኤላ አግኝቶ ወደ ቤቱ ወሰዳት። ከዛ ኤላ ደግሞ እንዴ ቆይ ማንስ ግን እያለ ግራ ተጋብቶ ነበረ። ከዛም በኋላ ሊዲያ መታ በሩን ስትከፍተው ሴት ተኝታየች። እንዴ ደግሞ ይች ማነች ሲል አረ ስነ ስርዓት ያዥ ተኝታለች እኮ እኔ አላቅም ብቻ መንገድ ላይ ወርቃ ነው ያገኘኋት ሲል ከዛ ዘወር ስትል ብርሃኔ ምን እህትሽ እዛ ታለቅሳለች፣ አንቺ ደግሞ እዚህ ዘና ብለሽ ተኝተሻል ስትላት አረ ተረጋጊ እንደዛ አይደለም፣ ምክንያቱም እኔ መንገድ ላይ ራሷን ወርቃ ስታ ስላገኘኋት ነው ይዣት የመጣሁት አላት። ኦኬ እንደዛ ከሆነ ያው ችግር የለውም፣ ለማንኛውም ደውዬ እኔ ነግረዋለሁ ለወንድሜ አለች ፍቅር እንግዲህ አደይ ብላ ተጣታ። ዛሬ ከድብ ጋር ምርጥ የፍቅር ምሽት ስለምናሳልፍ ለማንም እንዳትናገሪ፣ ስለዚህ ደግሞ አንቺም ደግሞ ሂደሽ ከክላስሽ እንዳትወጪ በማለት ነገረቻት። እሺ ብላ እሷም ሰበርሰካ እያለች ስትሄድ ስልክ ተደውሎለት የአደይ እህት ዜና ተባለ ከኤላ ቤት። ከዛ ደረጃው ላይ እኔ እኮ እወድሃለሁ አፈቅርሃለሁ መቼ ነው የምትረዳኝ ግን አለችው። ነገርኩሽ እኮ እኔ አልፈልግሽም አልኩሽ። ቆይ ለምንድን ነው ያንቺ የማይገባሽ? ደግሞ በዚህ ጸባይሽስ አንቺን ማን ይወድሻል? ማንስ ደግሞ ጓደኛ ያረግሻል? እያለ በጣም ሰደባት። አረ እንደዛ አትበለኝ እባክህ ተወኝ አለችው። አይ ነገርኩሽ እኮ አንቺን ማንም አይፈልግሽም፣ ከጸባይ የለሽ፣ በጣም ውሻና መጥፎ ሴት ነሽ በማለት ጭራሽ ከሳመችው በኋላ እሱም በጥፊ ላሳት። ከዛ ደረጃው ላይ አውቃ ወደቀች። የእውነት አውቃ ነው ወይስ ደግሞ ዝም ብላ ነው? እኔ ግን የእሱን ትኩረት ለመሳብ አውቃ ይመስለኛል እንጂ በፍጹም አሁን ያገፈታተር እና እራሷ ዝም ብላ ነው እንጂ ወደቀችው። በፍጹም ዲቭ አልወረወራትም ማለት ነው። እና እንግዲህ ሊዱ እውነት ለመናገር ለመቀየር እየፈለገች ነው ኤላን ስላፈቀረችው። ኤላ የሚወደውን ነገር እንግዲህ ምግቡንም እንደገና ደግሞ ዝምተኛም ስለሆነ እየተለማመደች ትገኛለች። ቢያንስ አሁን አደይ አንድ ሰው ብቻ ሆኗል ጥላቷ። እህቷ ስለጠፋች እንግዲህ የእህቷን ትውስታ እያስታወሰች እሱም ደግሞ ከትውስታ ውስጥ እባክሽ እዚህ ቤት ለምንድን ነው እንደዚህ ተጨቆነሽ የምትኖሪው? ሌላ ቤት ለምን አትሄጂም? እያለቻት ደግሞ እሷው አደይ አይ እነዚህማ ጥሩ ናቸው ደህና ናቸው እያለች የምትናገረው አረ እህቴ እንደዛም አይመስለኝም፣ በፍጹም እነዚህ ሰዎች ላንቺ የሚገቡ አይደሉም እያለቻት ያን ሁሉ እያስታወሰች ማልቀስ ጀመረች። ከዛ ባርኮት የመጣ አይዞሽ እኔ ወድ በቃ ሁሉም ነገር ያልፋል እመኝኝ
ብርሃኔ ትመጣለች እያለ ትርኢት አደረጋት። ከዛም በኋላ አመሰግናለሁ ስለ ሁሉም ነገር፣ ፈጣሪ ብሎ እንድትገኝልኝ ነው የምፈልገው አለችው። ከዛ ምንም ችግር የለውም ትገኛለች፣ አብሽሪ ሁሉንም ነገር እናደርጋለን አለ።